እንዴት አመሻችሁ? ሰላም ናችሁ? እንደምናችሁ? እንግዲህ ትላንትና ያየነው የአመራር ዘይቤዎችን በተመለከተ ሊደርሺፕ ስታይልስ የሚለውን ኢሹ ጀምረናል። እንደነገርኳችሁ ብዙ በስፋት ብዙ ጊዜ ወስደን የምናጠናው አይነት ጥናት ነው የሚሆነው። እንግዲህ ትላንትና በዩኒቨርሲቲ ኦፍ አይዋ የተጠናው ጥናት በኩርት ሉዊን 3 አይነት ሊደርሺፕ ስታይሎች እንዳሉ አይተናል። አውቶክራቲክ፣ ዲሞክራቲክ እና ሌዚስፌር የሚለው ሊደርሺፕ ስታይል እንዳለ አይተናል። ዛሬ ደግሞ ወደ ተከታዩ ቶፒክ እናልፋለን። እንግዲህ ለብዙ ሁኔታዎች ተስማሚ የሚሆኑ የመሪነት ዘይቤዎች ከመፈለግ አኳያ ብዙ ምሁራን ብዙ የመሪነት ሞዴሎችን ንድፈ ሀሳቦችን አቅርበዋል ነው። ሊደርሺፕ ስታይሎቹ እንደ ዘይቤዎቻቸው ወይም እንደ ተመሪዎቻቸው እንደ መሪዎች አይነት የሊደርሺፕ ስታይልን የመምረጥ ስራ በብዙ ምሁራን ሲሰራ ነበር ማለት ነው። ከነዚህ መካከል ከታወቁት ጥቂቶችን ማየት እንችላለን። ለምሳሌ የመጀመሪያው የማክ ግሪገር ቲዮሪ ነው። እንግዲህ ቲዮሪ ኦፍ ኤክስ ዋይ የሚባለው ይሄ የማክ ግሪገር ቲዮሪ ነው። የሁለተኛው የማኔጀሪያል ግሪድ ሞዴል ነው። ሶስተኛው የጆን ማክስ 5ቱ የአመራር ደረጃዎች ናቸው። የስሪዲ ሞዴል አራተኛው ነው። አምስተኛው ተከታታይነት ያላቸው የመሪነት ሞዴሎች ናቸው። የመጨረሻው በስልጣን አጠቃቀም ላይ የተመሰረተ የመሪነት ሞዴል ናቸው። እነዚህን ነው በተከታታይ ለሚቀጥሉት ረጅም ጊዜያት እያንዳንዱን የሊደርሺፕ ስታይሎች የምንመለከተው ማለት ነው። እንግዲህ የመጀመሪያው ዶግለስ ማክግሪገር በ1906-1964 የኖረ አሜሪካዊ ሳይኮሎጂስት ነው። በዓለም ታዋቂ በሆነው የማሳቹሴትስ የቴክኖሎጂ ተቋም ውስጥ ነው የሚያስተምር ወይም ምርምር የሚያደርገው ከፍተኛ ምሁር ነው። ይህንን ጥናት ያጠናው እንግዲህ ማክግሪገር ነው። ቲዮሪ ኤክስን ስንመለከት በጣም ትራዲሽናል የሆነ ኔጋቲቭ ቪው አቲቲዩድ ያለው ነው ማለት ነው። ጀነራሊ ሰራተኛ ወይ ባለሙያን እንደ ሌዚ ወይ ስራን እንደማይወዱ አርጎ ነው የሚገነዘበው ይህ ቲዮሪ። እንግዲህ ይሄ ማክግሪገር በመሪዎች ላይ ባካሄደው ጥናት መሪዎች ስለ ሰዎች እና ሰዎች ስለ ማነቃቃት ያላቸው እምነት በሁለት ይከፈላል። እነዚህም እምነቶች ቲዮሪ ኦፍ ኤክስ እና ቲዮሪ ኦፍ ዋይ ብሎ ነው የጠራቸው። እንዳነሳው ቲዮሪ ኦፍ ኤክስ መሰረት ያደርገው ስራ መስራት ጥሩ አይደለም ብለው ያስባሉ ነው። መሪው እንደዛ ነው የሚያስበው። ከተቻለም ላለመስራት ይመርጣሉ ብሎ ነው የሚያስበው። ባለሙያዎች መታዘዝን ስለሚፈልጉ ካልተገደዱ በስተቀር ስራቸውን መስራት አይፈልጉም። ሀሳበ ውስን ናቸው። አርቀው አያስቡም፣ ከኃላፊነትም ይሸሻሉ። በአብዛኛው ስራዎችን ለመስራት የሚነቃቁት መሰረታዊ ፍላጎታቸውን ለማሟላት ካላቸው ዓላማ እንጂ ስራውን ፈልገው አይደለም ብሎ ነው የሚያስበው። ድርጅታዊ ችግሮችን ለመፍታት ችሎታ ስለሚያንሳቸው የቅርብ ቁጥጥር ያስፈልጋቸዋል ብሎ ነው የሚያስበው ቲዮሪ ኦፍ ኤክስ። የዚህ አይነት አመለካከቶች ማለትም የቲዮሪ ኦፍ ኤክስ እምነት ያላቸው መሪዎች ሰራተኞችን እንደ ማምረቻ መሳሪያ ነው የሚመለከቷቸው ነው። ሰራተኞችን የሚያነቃቋቸው ቅጣት ወይም ገንዘብ ነው ብለው ነው የሚያምኑት። ጥብቅ የሆኑ ህጎች፣ ደንቦች ያወጡና በስራ ላይ እንዲውሉ ያደርጋሉ ነው። እንግዲህ ይሄ የኔጌቲቭ አቲቲዩድ ያለው ኔጌቲቭ ቪው ያለው በጣም ትራዲሽናል የሆነ እይታ ያለው የቲዮሪ ኦፍ ኤክስን አይተናል። ቲዮሪ ኦፍ ዋይ ደግሞ ምን ይላል? ሰዎች ስራን እንደ ሰው ልጅ የተፈጥሮ ስጦታ ይመለከቱታል። የተሰጠ ነው፣ በተፈጥሮ የተሰጠ ነው ብለው ያምናሉ። ስራና ኃላፊነትን መቀበል ብቻ ሳይሆን ስራና ኃላፊነት እንዲሰጣቸውም ይጥራሉ። ሰዎች ለድርጅቱ ዓላማ መሳካት በትጋት ይሰራሉ። ለድርጅት ዓላማ መሳካት ያላቸው ትጋት ከሚሰጣቸው ጥቅም ጋር አያይዘው ያያሉ። የበለጠ ጥቅም በተሰጣቸው ቁጥር የበለጠ በትጋት ይሰራሉ ነው፣ ይበረታታሉ። ብዙ ሰዎች ስራን በሚገባ ለመስራት ራስን መቆጣጠር አማራጭ የሌለው መንገድ ነው መሆኑ ይሰማቸዋል ይላል።
ሌላው በተጨማሪ ምቹ ሁኔታ ባለበት አካባቢ ብዙ ሰዎች ኃላፊነትን ይቀበላሉ። በቲዮሪ ኦፍ ዋይ አልፎ ተርፎም ኃላፊነትን ለመቀበል ይጓጓሉ። እንግዲህ ሰዎች ድርጅታዊ ችግሮችን በአዳዲስ መንገድ ለመፍታት ፍላጎት ሆነ ችሎታ አላቸው ብሎ ነው የሚያምነው። ቲዮሪ ኦፍ ዋይ ምን ያህል ፖዚቲቭ እንደሆነ ምን ያህል ሞደርን የሆነ አስተሳሰብ እንደሆነ እንመለከታለን። ቲዮሪ ኦፍ ዋይ በጣም ተቃራኒ ለሰራተኛው ለባለሙያው ያለው አስተሳሰብና አመለካከት በጣም የተለየ መሆኑን ከኤክስ በጣም በኦፖዚት ዳይሬክሽን ያለ መሆኑን ነው የምንረዳው። በቲዮሪ ኦፍ ዋይ የሚያምኑ መሪዎች ሰራተኞች የተለያዩ ፍላጎት እንዳሏቸው ከማወቅም ባሻገር ይህንን ከመለየት ባሻገር ድርጅቱና መሪዎች ፍላጎታቸውን እንዲያሟሉላቸው የተቻላቸውን ያክል ጥረት ያደርጋሉ ይላል። እንግዲህ የማክግሪገርን ቲዮሪ ኤክስ ኤንድ ዋይ አይተናል። በዚሁ አጋጣሚ ደግሞ ሶስተኛው አዲስ ሪሰንትሊ የተጠናውን ደግሞ ቲዮሪ ኦፍ ዘድን እንመለከታለን። ባጭሩ ቲዮሪ ኦፍ ዘድ ዊሊያም ኦውቺ የተባሉ የአሜሪካዊ ፕሮፌሰር ናቸው። የማኔጅመንት ባለሙያ በ1980ዎቹ መጀመሪያ ላይ ቲዮሪ ኦፍ ዘድ የተባለውን የሥራ አመራር ፍልስፍና ፈጠሩ ነው የሚለው። ይህ ፍልስፍና በ1981 እሳቸው ባሳተሙት ቲዮሪ ኦፍ ዘድ በሚለው ሃው አሜሪካን ቢዝነስ ካን ሚት ዘ ጃፓኒስ ቻሌንጅ በተሰኘው መጽሐፋቸው አማካኝነት አስተዋውቀዋል ነው። የቲዮሪ ዋና ዓላማ ምንድን ነው? የአሜሪካን ግለሰባዊ የስራ ልምዶች ከጃፓን ጋር የስራ ባህል ጋር ማዋሃድ ነው። የአሜሪካን ግለሰባዊ የሆነ የስራ ልምዶችን ከጃፓን የጋራ የስራ ባህል ጋር ማዋሃድ ነው። ግለሰባዊ ፐርሰናል የሆነውን በቡድን ሆኖ መስራት ወይ ደግሞ እንደ ቲም ሆኖ መስራት ምን ያህል ውጤታማ እንዳለው ከሚያሳየው ከጃፓን ባህል ጋር ማዋሃድ ከሱ ጋር የማዋሃድን ስራ ነው። ለሰራተኞች የረጅም ጊዜ የስራ ዋስትና መስጠት ነው የቲዮሪ ዘድ ዋናው እይታ። በሰራተኛው እና በተቋሙ መካከል ጥብቅ ታማኝነት፣ ቁርጠኝነትን መፍጠር ነው። በቡድን መስራትን ያምናል። በጋራ መስራት ውጤታማ ያደርጋል ብሎ ያስባል። ስለዚህ ከፍተኛ ተሳትፎ ይጠይቃል ማለት ነው። ይሄንን ፓርቲሲፔቲቭ ማኔጅመንት ልንለው እንችላለን። ስለዚህ ቲዮሪ ኦፍ ዘድ ይሄ ነው። ስለዚህ አሁን ዛሬ ያየነው ሶስቱን ቲዮሪዎች ናቸው፣ ኤክስ ዋይ ዜድ። እንግዲህ ኤክስ እና ዋይ አንድ ምሁር ነው በዚህ ላይ ጥናት የሚያደርግ ምሁር ነው፣ ማክግሪገር የሚባል ምሁር ነው በዚህ ላይ ጥናት አድርጎ ይህንን ያገኘው። ቲዮሪ ኦፍ ዘድን ግን ለብቻው ዊሊያም ኦውቺ የተባለ አሜሪካዊ ፕሮፌሰር ነው ያገኘው። ስለዚህ እነዚህን ሶስቱን ዛሬ አይተናል። በጣም እጅግ አድርገን እናመሰግናለን። ምሽቱ መልካም ይሁንላችሁ። ጥያቄ አስተያየት ካላችሁ መጠየቅ እንዳትረሱ፣ መሳተፍ እንዳትረሱ። ወደፊት በስፋት የሊደርሺፕን ኢሹ እያየን እንሄዳለን። ቴንክ ዩ ሶ ማች። መልካም ምሽት።